አቶ ዘውዱ ፈልጊውት ነበር። ተናገሪ፣ ምን ተፈጠረ? እመቤት አዜብ ታመነጫጭቀኛለች። እንጃ ሳጠረጥረኝ አቀርም። ይሄ የበሬ ወለደ ነገር ተሻርፈሽ ተቀመጭ። ካልሆነ ብርም አይስጡኝ እሄዳለሁ። ሴትዮ ሆድሽ ውስጥ ያለው ነገር አትርሺ። እንዴ ቀን ቀንን ወልዶ ሆዴ ማበጡ ይቀራል? ይኸውልሽ በቅርብ ከአዜብ ጋር እፋታለሁ። ኦኬ? ገደለች። ምን ግራ የገባው ነገር እትዬ ለእኔ ግን ራሷን ልታጠፋ ያሰበችውን አዜብን እንደቀበርሻት ነው ማሰቡ። መኖር ግድ ከሆነ እንግዲህ ምን ይደረጋል? አሁንም አንገትሽን ትሸፍኛለሽ። በራስሽ ማፈር ማቆም አለብሽ። ያው ወራቶች ቢያልፉ አልፎ አልፎ የሚሰማኝ ውርደት አለ ዶክተር። ለእኔ ግን ያቺ ራሷን ልታጠፋ የሞከረችውን አዜብን እንደቀበርሻት ነው ማስበው። ሰው ሁሉ የሚጠቋቆምብኝ ነው የሚመስለኝ። ካሞን አዜብ፣ ብዙ አውርተን ብዙ ተማምረን ባሌ ግን ራሴን በሳትኩበት ወቅት ከሰራተኛዬ ጋር ቤቱን ጥሎ ጠፋ ማለት ነው። ትንሽ ተረብሸሽ ስለነበር አልተገነዘብሽም። ለወራት ባልታወቀ ምክንያት ተሰውሯል። አውቄያለሁ፣ ግን ያቺ ሰራተኛ ያብራው ነች? አይመስለኝም። እሷንም ሳይክዳት አይቀርም። አርግዛለት አልነበር እንዴ? ፍሬ አልነበር የሚፈልገው? አዜብ፣ አሁን ስለ ራስሽና ስለ ራስሽ ብቻ አስቢ። ቤቱን ጥሎልኝ ጠፍቷል፣ ገንዘብም አለኝ። የሆነ ልትነግሪኝ የፈለግሽው ነገር አለ? አለ፣ ግን ህይወቴ ሁሉ በጥላቻና በቂም ተበርዟል። ህይወቴ ሙሉ የክህደት ነው። በምንም መንገድ ከጎንሽ ነው፣ ከሐኪምም በላይ። እንደዛ ከሆነ እራት አብረኸኝ ልትበላ ትችላለህ? ጥሩ ሀሳብ ነው። ሌላ ቦታ እንኳን የምወጣበት በራስ መተማመን የለኝም። እንዲህ ናርክ፣ አንቺ ቤት ይሁን። ማማር ግድ ነው፣ በተለይ ዛሬ። ለሚረብሽ ስሜት እቺ አትስጪ። ወደዚህኛው ለማተኮር ሞክሪ። ለምን አትነግሪው? ጠይቂው፣ ንገሪው። አንተ ግን ለምን አላገባህም? እኔ ለምን ዋሻለሁ? በቅርቡ አግብቻለሁ። አየሽ፣ ማንም አይፈልግሽ። ቤትሽ ድረስ መጥቶ ሚስት እንዳለው ነገርሽ። እስቲ ተይኝ። አዜብ፣ አንድ ነገር ላስቸግርሽ ነው። ዛሬ አትቃወሚኝ። ይኸውልሽ ምን መሰለሽ፣ አቶ ዘውዱ እየመጣ ነው።
ይቅርታ እንድጠይቅሽ ተነጋግረናል። እንዴት እንደዚህ ታደርጋለህ? የልጅነት አይሻልም? እንድትወዛገብሽ አውቃለሁ፣ ግን እኔና አንቺ አንዴ እንኳን በፍቅር አቅፎ የሚስመኝ የማምነው ሰው ፈልጋለሁ። ሰው ስለሚያስፈልግሽ ነው ባልሽን የጠራሁት ይቅርታ እንዲያደርግልሽ። ነገርኩሽ፣ ሲጫወቱብሽ ነው። መጣ ተጫወት። እስከዛ አዜብ እንዳታሳፈሪኝ። ይቅርታ መጠየቅ አሸናፊነት። እመነኝ፣ ተረድቻለሁ። ትንሽ ሀሳቤ ልሰብስብ ብዬ ነው። መጣው። እናንተ እስከዛ ተጫወቱ። እንግዲህ አቶ ዘውዱ ራሱን ያስተናግድ፣ ቤቱ ነው። ወንዶች ታስጠሉኛላችሁ። አንቺ ፈሪ፣ እንደዛ አድርጎሽ ይቅርታ ልታደርግለት? ለምን ግን ደግመን አንሞክረው? እንሞክረው። ተይ አትሙኝ። ማንም አይፈልግሽም። ፍሬ ከሌለሽ ማንም አይፈልግሽም። ይልቅስ ቶሎ ተሰናበች፣ ቶሎ ሙቺ። እጂልኝ በቃ ተይ። ለሰራተኛው የሚያስፈልጋትን ገንዘብ እንስጣት። ይህን ነገር ጨርሰው በስምምነት። ለይቅርታው በጊዜ ስለደረስክ አመሰግንሃለሁ። መምጣት እንኳን አላሰብኩም ነበር አለ አይደል? ግን 8 ወር ያህል ቆየው። አዎ ተለውጣለች። አሁን የሚያስፈልጋት ይቅርታ ብቻ ነው። አዚ ደግሞ የፍቅር ሰው ናት። በደንብ ታወቃቸዋል፣ ከሐኪምም በላይ። ዶክተር ከዚህ በኋላ በታስከፋት እኔ ነኝ እንደ ወንድም የምጠይቅ። ኦኬ፣ አሁን ወደ ይቅርታው ገብተን ያቺ ሚስትክ ክሱ እንድታነሳልኝ ማድረግ እንችላለን። ዳያ ጠበቃ ሳባ ለሴቶች መብት ሟች ናት። ኦኬ፣ ይሄ ነገር በይቅርታ እንጨርሰው። አዚ ቆይች። አዚ ቆየሽ። አቶ ዘውዱ እርዳታ ጥራ። አቶ ዘውዱ አቶ ዘውዱ ይሳታ ጥራ። አቶ ዘውዱ በዚህ ዓለም ላይ ማናለሽ ቢለኝ እሱ ብቻ አልነበር። ፍቅር የሚሰጠኝ ይመስለኝ ነበር። እንደ ነፍሱ የሚሳሳልኝ ይመስለኝ ነበር። ፊቱን አዙሮ ሲተኛብኝ ደክሞት ነው ብዬ አስብ ነበር። ሰራተኛዬ ስታንጓጥጠኝ እህት አድርጋ ቁጥራኝ ነው ብዬ ነበር የቀረብኳት። እኔስ ማን ነኝ? ከትቢያ ያነሳኝ ፈጣሪ ነው። ከስደት መልሶ ለሀገር አብቅቶ ሰው አልገፋም ብዬ ያቀማጠልኳቸው ገረዶቼ ከባለ ጋር እየባለጉ ባለመውለዴ እየተዘባበቱ እንደነበር አላውቅም ነበር። ሞኝ አይደለው? ፋራ ነው የምትሉት? እንደኔ አይነቷ እንደነዝ መሞት እንደማስብ ባውቅ በሰው ሀገር ይሻለኝ ነበር። ዘውዱ ልጠይቅህ፣ ለምን አትወልጂምና እንለያይ ብለህ በክብር አልጠየከኝም? ወይንስ ልጅን ሰበብ አድርገህ ዝሙት ስትፈጽም ነበር? ረግሜሃለሁ። ህይወት አይቅለልህ።
በአንቺ ምክንያት ነው ሁሉ የሆነው። እሺ ጠፊ ገረድ። ያን ያስገድደ ስትጫወትብኝ ነበር። ይሄን ማሰብ የነበረብህ። ክሰሽ፣ አንቺም ክሰሽ። እሱ ነው የቀረሽ አይደል? የት ይቀርልሃል? ገና ምስክር ሆኜ ነው የምቀርበው። ከገረድ ጋር ማውራበት ጊዜ የለኝም። እሺ ከዚህ ቁም። የልጅህን ማሳደጊያ ትተፋታለህ። እሱ ብለሽ ነው እንዴ ቤት የገባሽው? ልማደኛ መሆንህን በምን አውቄ? ያችን ምስኪን አሰቃይቼ። ኧረ እኔስ ፍርዴን። ፈልገውኝ ነበር። የማታው ደግሞ በጣም ደስ ይላል። ለምን ያስጨንቁኛል? ምን አጠፋው? እቺ ሴት ታዝንብኛለች። አለ አይደለ? በትግል በግድ ሲሆን ደስ ይላል፣ ይጣፍጣል። በቃ ከእንግዲህ ልሂድ፣ ሸኙኝ። ወዴት? እሷ መውለድ ስለማትችል አንቺ ካረገዝሽ እመቤት ሆነሽ መኖር ትችያለሽ። ምስኪን ሴት አታሳዝኖትም? ወይ ደግሞ ይፍቷት ነው። አንነካካ። ያው ፍቺ በይው። ምንድን ነው ጽጉ? ምን አደናቀፈሽ? ደንባራ ካመመሽ አመመኛት። ታው እንጂ ዘውዱ፣ አይዞሽ አጋጥማል፣ አትደናገጥ። ሂጂ ምን ትመስላለህ? ሂጂ ደንባራ። አንተ ክፉ ሰው ነህ። ገሀነም ነው እሺ የምትገባው። ገንዘብ ሰጥቼሻለሁ፣ ዝም በይ። ዝም አልልም። እንዲህ ዘተጫወትክብኝ አትቀርም። አሁን የሚሰማሽን ነገር መናገር ትችላለሽ? በፍጹም አልችልም። እንዴት ነው አማማሻው? ደህና ነኝ፣ ግን በሌላ በኩል ደግሞ ደክሞኛል። እንደ ሐኪም ሳይሆን እንደ ወንድም መመኝ። ወንድ ምንም ይሁን ምን ያው ወንድ ነው። ባልሽ ቺት ስላደረገብሽ ብቻ ነው እንደ ራስሽን ለማጥፋት የወሰንሽው? ራስሽን ታጠፊ ሞከርሽ? እመኚኝ አበባ፣ እውነቱን ንገሪ። አበባ ነው ያልከው? መውደድ ነህ አይደል? ሊያሳየኝ ነው ለካ። አብሮ አደጌ በዚህ ሁኔታ ስላገኘሽ በጣም አዝኛለሁ። ሀዘኑ አይበቃም ውዴ? ያን ቀን ማታ ለተዋት አይገባም ነበር። አታላኛለች። አዎ፣ ራሳቸውን ለማጥፋት የሚሞክሩ ሰዎች ደጋግመው እንደሚሞክሩ ጥናቶች ይናገራሉ። ከልጅነት እስከ እውቀት ነው ተሰቃይታ የሞተችው። የደሃ ሀገር ሴቶች ፈተና የከፋ ነው። ስንት መማል ለመሰለክ በየቤቱ። የዛን አረመኔ ኬዝ እንዴት አረግሽልኝ? ክስ መስርተውበት ጨርሰዋል። ሚስቱ ላይ በመማገጡ ብቻ ነው እንዴ? በቃ ይለቁታል። ምን ነካ? እኔ እኮ ጥቃት በደረሰባቸው ሴቶች ላይ ነው ስራዬ። በቀላሉም አልለቀውም። ያችን ያረገዘችውን ሰራተኛም ገፍትሮ ነው አሉ አንቆ የጣላት። እሱንም አጠናክሬ ዛሬ ወይ ነገ በቁጥጥር ስር አውለዋለሁ። ልጅቷ ግን ተርፋለች። እንደ ዕድል ሆኖ ተርፋለች። የእርግማኑ ልጅ ግን እናታለች። እሺ ውዴ፣ ጨርሻለሁ። መጣሁ በቃ።